ጓደኛ የምታደርጉትን ሰዎች ወቁ። በህይወታችሁ ጥሩ ነገር በሰዓቱ ያደርጉላችሁ ሰዎች አመስግኑ። ጥሩ ነገር የሆነ ሰው ደግሞ ከፍ ሲያደርጋችሁ መጣን መንሰላሉን ደግሞ የሆነ ሰው ይሄ ሁሉ ጊዜ መሰቃየት የለብም ስለዚህ ና እኔ ያለው ብሎ የሆነ ሰው ከፍ ሲያደርጋችሁ ያን ሰው don't take it for granted ማለትም ሁሌም ያነሳኛል ብሎ እንዳትጠብቁ። ይሄ በጣም የብዙ ሰው ስህተት ነው። የሆነ ሰው ስቃይ ሆናችሁ ከዛ ስቃይ ሲያወጣችሁ ሁለተኛም ሲወጣችሁ ሶስተኛም ሲወጣችሁ አራት አምስተኛም ሁሌም ይኖራል ብላችሁ በቃ ተደላልታችሁ አትኑሩ። በቃ የሆነ ሰው እድሉን ሰጥቶኛል። ለምሳሌ አባካችሁ ስትሰሩ አንዳንዴ በመሃል አትርሱ ለምን እንደምትሰሩ። ከዚህ ቤት ለመግዛት ሊሆን ይችላል፣ ቤተሰብ ለመመስረት ሊሆን ይችላል። ግን በዛ መሃል ደግሞ ይሄን መጠበቅ አለባችሁ። ሁለቱን ካልጠበቅን እኔ እውነት በመዝናናት ስላችሁ በመጠኑ በመዝናናት አምናለሁ። ምክንያቱም ሰው የራሱ የሚዝናናበት መንገድ አለው። እንተና የሚዝናናበት መንገድ እንተና የሚዝናናበት አንድ መንገድ አይደለም። ግን እባካችሁ ካላችሁበት ሰርክል ከቦታችሁ አንዳንዴ ውጡና ሌላ ቦታ አየታርጋችሁ ነው። እኔ አሁን አልዋሻችሁም። አሁን ላለፈው በድጋሚ ከጃንዋሪ ጀምሮ አሜሪካ አልሄድኩም ነበር። ጁን 19 አሜሪካ ከሄድኩ ጀምሮ ቀን በቀን ውስጤ በቃ እየገነፈለ መጣ። እንዴ ብዙ ሀገር ያላየሁትን አሜሪካ ላይ በቃ ላይክ እኔ ይገባኛል። ለምን ከአሜሪካ እየመጡ እዚህ ቢዝነስ እየከፈቱ ሌላ ትልቅ ቦታ እንደሚደርሱ አሜሪካ ያየ ሜንታሊቲውን ያየ ሰው በቃ ላይክ እኔ እንጃ በጣም ይረዳዋል። ላይክ ሶስት ስራ ሲሰሩ ምንም የማይመስሉ ሰዎች አሉ። እኔ ኦቨሬን እየሰራው ትምህርቴን እየተማርኩ ዳንስ እየተማርኩ ኢቭን ሄርኒያ በሽታ እስኪዘኝ ድረስ በዛ ሰዓት የለፈውት ወገቤን ታመሜ ኢቭን አምቡላንስ ጠርቶ ምናምን ከዛ ደግሞ ሐኪም ቤት ሄጄ ሰርጀሪ ካልተሰራ አይስተካከልም ብሎኝ እኔ ደግሞ ሰርጀሪ አልፈልግም ብዬ ትቼ ላይክ ይሄ ምንድነው በቃ ስራ መስራት እንዳለብኝ አሜሪካ በጣም አስተምሮኛልና አሜሪካ ላይ ደግሞ ያ እድሉን ያሌላችሁ ሰዎችስ አሜሪካ ሄዳችሁ ካላያችሁ ስለምሳሌ ኢትዮጵያ ውስጥ በጣም ብዙ ሰነፍ ሰው ሊኖር ይችላል። ሰነፍ ሰው ብቻ ሳይሆን በጣም ብዙ ሰው ጠንካራ ነው፣ ግን ደግሞ ላይክ በቃ አእምሮአችን ይዘናል። አሁን ድሮ አልዋሻችሁ ገድሮም ጀምሮ ጠንካራ ነኝ። ሀያቴን እያየሁ ስላደኩ ሀያቴ ስትሰራ ነው ማየውና አእምሮ ውስጥ ቅርጽ ያለው በቃ እዚህ መስራት ነው። ሌላ ምንም አውቀው ነገር የለም። እሱንም ፖድካስት ላይ ተናግሬዋለሁ ከዚህ በፊት እና መውጣት ባትችሉ እንኳን አሜሪካን ያለውን ማየት ባትችሉ አሁን ላይ ሁሉም ሰው ኢንተርኔት አለው። ይሄ ቪዲዮ ሰማችሁት ማለት የአሜሪካ ያለውን የሰውን ኤክስፒሪየንስ ከቤታችሁ ቁጭ ብላችሁ ማየት ትችላላችሁ። ጃኒ ብራዚል ሄዶ ያ ኤክስፒሪየንስ ያደረገውን ሁላችሁም ቁጭ ብላችሁ አይታችኋል። አሁን ለምሳሌ ቲክቶክ ላይ የሆነ ስለ ብራዚል ፖስት ሲደረግ በቃ ጃኒ ቪዲዮ ላይ ያሳየከን ቦታ ትሉኛላችሁና እስቲ አንዳንዴ ደግሞ ስለ ሰው ልጅ ለስራ ያለውን አመለካከት ሰርች አድርጉና ዩቲዩብ ላይ እዩት። ግዴታ አሜሪካ መገኘት የለባችሁም። ከቤታችሁ ሆናችሁ ዓለምን አክሰስ ማድረግ ትችላላችሁ። የኔ ቭሎግ ዓለምን ስዞር እንደምታዩት ሌላ ሰው ደግሞ የስራ ሰው በቃ ያለው ሜንታሊቲ ደግሞ እዩትና እስቲ ደግሞ ወደ እናንተ ይጋባባችኋል። ካስታወሳችሁ ቅድም የዓለማችን ትልቁ ዩቲዩበር ስትሪመር ዲዲጂን አወራሁትና በጣም ለኔ ትልቅ ነገር ነው ስላችሁ ይወላችሁ ድሮ እሱን እያየሁ ነው ያደኩት። በቃ this is it አምሮዬን በቃ ይሄን ያሳዩት። ያየኸውን ትሆናለህ፣ የሰማኸውን ትሆናለህ፣ የበላኸውን ትሆናለህ። ቀላል እኮ ነው። እኔ ዛሬ ሞቲቬሽን ካረኩባችሁ ይቅርታ፣ ግን በጣም ብዙ ወጣት ልጆች ኢቭን ደግሞ ትልልቅ ሰዎችም ካላችሁ ደግሞ ለልጆቻችሁ ለራሳችሁም ሊጠቅማችሁ ይችላልና በቃ የምትበላውን የምትሰራውን ነው የምታየውን ነው የምትሆን የሚባለው ነገር እውነት ነው። እባካችሁ ዙሪያችሁ ውስጥ በጣም ወደታች እንትን የሚላችሁ ሰው ካለ ከዛ ሰው ራቁ፣ ገለል በሉ። ኦር ደግሞ ካቃታችሁ ደግሞ ያን ሰው ደግሞ ለማንሳት ሞክሩ። አንድ ላይ ጓደኞችን ለማንሳት እንደምሞክረው ጓደኞቻችሁን ለማንሳት ሞክሩ። ከአቅማችሁ በላይ ከሆነ ግን እባካችሁ ለሰው በላችሁ ሳክሪፋይስ አድርጋችሁ ራሳችሁን እንትናት ሰው ልጅ ከፍ ከማድረግና የሆነ ሰው ወደ እናንተ ወደታች ለመጎተት ቀላሉ እናንተ መጎተት ነው። የሆነ ሰው ለምሳሌ መጥፎ ቦታ ላይ ከሆነ በቃ አስተሳሰብ ኔጌቲቭ መጥፎ ነገር ነው የሚያስበው። መጥፎ ነገር በቃ አለ አይደል በቃ ይነሳል፣ ይሄ ነገር አይሳካም ይላል። ይነሳል፣ ይሄ ነገር አይሳካም፣ ይነሳል፣ ይሄ ነገር አይሳካም። በቃ እንደዛ አይነት ሰው ጋር የምትሆኑ ከሆነ ኦልሬዲ ሉዝ ታደርጋላችሁ። እና ደግሞ ዋናው የሰው ልጅ መጥፎ ጎኑን ይወላሽ በጣም የሰው ልጅ ሴትም ወንድም የማይረዳው ነገር ይሄ ነው። እኔ ተማርኩት። እኔም ራሴ የመጀመሪያው ስቴፕ መጥፎ ጎናችሁ ማወቅ ነው። ከዛ በኋላ አንዳንድ ሰው አምኖ ቁጭ ይላል፣ አንዳንድ ሰው ሁሌ የበላው ቁጭ ይላል፣ በቃ እየጨነቀው ቁጭ ይላል። አንዳንድ ሰው ተነስቶ አክሽን ይወስዳል፣ ተነስቶ ይጽፋል። ይሄ ባሪ ችግር አለብኝ ይሄ አንዳንድ ጊዜ ሰሞኑን በዚህ 2 ሳምንት የተማርኩትን ትምህርት አስተምራችሁ ጀስ እንደዚሁ አንዳንድ ጊዜ በቃ አምናችሁ ከመቀበላችሁ የተነሳ ያላችሁበትን ቦታ በቃ ችግር የለውም በቃ እኔ ሰነፍ ነኝ ነው ምናምን ከመቀበላችሁ የተነሳ
ብዙ ትልልቅ ሰዎች ታጣላችሁ እና ብዙ በመሃል እናንተ ስንፍናችሁን አውቃችሁ ኦር ደግሞ ምን ማድረግ እያለባችሁ ያወቃችሁ ለልሊኮ ኢቭን ምግብ በቃ ወፈርኩ ግን ምን ማድረግ እንዳለብን እናውቃለን። አሁን እኔ አውቃለሁ እዚህስ ምግብ መቀነስ ሌላ ምንም የተካበረ ነገር የለም። ግን አንዳንዴ ደግሞ እያወቃችሁ አምናችሁ ትቀበላላችሁ። ግን አስቡት በዛ መሃል የምታጡት እድል፣ በዛ መሃል የምታጡት ቻንስ፣ በመሃል የምትማሩት ትምህርት ስንት ነገር መጽሐፍ አንዳንዴ እኮ መጽሐፍ ማንበብ ያለባችሁ እኮ እንትን ስለሆናችሁ ሳይሆን የሰውን ስቃይ እናንተ ላለማለፍ ነው ግዴታ። እኔ አሁን ዛሬ ላይ መጥቼ ብዙ ነገር ስለፈልፍ እኔ ያሳለፍኩት ስቃይ ግዴታ ለምን ማሳለፍ አለባችሁ? ግዴታ እኮ ይቅርታ አድርጉልኝ፣ ግዴታ ማሳለፍ የለባችሁ። ማንም ሰው ግዴታ እንዴ ስንት እኮ ውጭ ሀገር ያሉት እኮ ሳይሰቃዩ ምን ሳይሉ እኔ ምሳሌ ያድርግላችሁ እለፋለሁ። ግን ዩቱበር ሲሆን የኔ ልፋትና የቀን ሰራተኛ የሚሰራው ልፋት የተለያየ ነው። ገባችሁ አይደል? ስለዚህ ስንፍናችሁን መጀመሪያ አውቃችሁ ተነሱ። ምንድነው ገና አእምሯችሁ ተቀበሉት። ከዛ በኋላ አትምረጡ። እውነቱ ለመናገር በቃ ያላችሁበት ሁኔታ አምናችሁ አትቀበሉ። በቃ ኢቭን ከሀገር መውጣት ካቃታችሁ ለምን ሀገራችሁ ትልቅ ሰው አትሆኑ? ከዛ እኮ ትልቅ ሰው ስትሆኑ እኮ ሁሉም ሰው እኮ የሆነ እድል ይመጣል፣ ኮኔክሽን ይመጣል። ሰሞኑ ሳይሆን በቃ በዚህ ዓመት ያስቸገረኝ ነገር ይሄ ሁሉ ሀገር ሄድኩ ከዛስ የሚል ጥያቄ መጣብኝ። አብሮ ውስጥ ማልወደው ጥያቄ ነው። ድሮ በቃ ዓለምን መዞር ፈልግ ነበር፣ አሁን ዞርኩ ከዛስ? ጃኒሻ ከዛ የለም ገና ይሄ ሁሉ ሀገር በስነስርዓት አልዞርክም። ይሄ ሁሉ ሀገር ደግመን we gonna come back stronger and better